በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጳጉሜን 4 አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም ጳጉሜን 4 በዚህች ቀን ተጋዳይ አባ ባይሞን አረፈ። ይህ ቅዱስ ከምስር ሀገር ነው። ስማቸው ዮሐንስ፣ ኢዮብ፣ ዮሴፍ፣ ላስሊዮስ፣ ያዕቆብ፣ አብርሃም የሚባል 6 ወንድሞች አሉት። ሁሉም መነኮሳት ሆነዋል። ከሳቸውም ዮሐንስ ይልቃል፣ ነገር ግን በእውቀትና በጥበብ ባይሞን ይበልጣል። ሁሉም ተሰማምተው ከዓለም ወጡ፣ ከሰውም ሩቅ በሆነ ቦታ የሚኖሩ ሆኑ። የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስንም ቀንበር ተሸክመው ከዘመድም ተለይተው በጠባብ መንገድ ተጓዙ። እናታቸውም ልታያቸው ወዳ ወደ በዓታቸውም ደርሳ በውጭ ቆመች። ወደ እርሷ መጥተው እንድታያቸው ላከችባቸው። እነርሱም ወደ እርሷ እንዲህ ሲሉ ላኩ፣ በዚህም በኃላፊው ዓለም ልታየን ከወደድሽ በወደኛው ልታየን አትችይም። እርሷም አስተዋለች፣ አልመለሰችላቸውም፣ መንገዷን ተጓዘች። ይህም አባት ባይሞን በአስቄጥስ ገዳም ለሽማግሌዎችም ለጎልማሶችም አረጋጊ ወደብ ሆነ። ከጠላት ሰይጣን ፈተና፣ የሃይማኖት ጥርጥር ወይም ደዌ ያገኘው ሁሉ ወደ እርሱ ይመጣል፣ ወዲያውኑ ያረጋገዋል፣ ከደዌውም ይፈውሰዋል። ይህ አባት በምንኩስና ሕግ ስለ መጋደል ስለ አምልኮም ብዙ ድርሳናትንና ተግሣጻትን ደረሰ። በትምህርቱም እንዲህ አለ። የተሰነካከለ ወንድምን ብታይ ስለ እርሱ ተስፋ አትቁረጥ፣ ልብን አንቃለት እንጂ ከወደቀበትም እንዲነሳ አጽናንተህ ሸክሙን አቃልልለት። አፍ የተናገረውን ይሠራ ዘንድ ልብህን አስተምረው አለ። አንድ ወንድም እንዲህ አለው፣ ሥራው መልካም የሆነ ወንድም ያየህ እንደሆነ ደስ ይለኛል። ወደ ቤትም አስገብቼ ባለኝ ነገር ደስ አሰኘዋለሁ። ግን ሥራው ብልሹ የሆነ ወንድም ያየሁ እንደሆነ አልፈቅደው፣ ወደ ቤትም አላስገባውም። አባ ባይሞንም እንዲህ ብሎ መለሰለት፣ ሥራው በጎ ለሆነው እንዳደረግከው ለዚያ ሥራው ብልሹ ለሆነው እጥፍ አድርገህ በመሥራት ደስ አሰኘው፣ ለታመመ መድኃኒት ያደርግለት ዘንድ ይገባልና። ከዚህ በኋላ ለዚያ ከእርሱ ጋር ለሚነጋገር ወንድም እንዲህ ብሎ ነገረው። በመነኮሳት ገዳም ስሙ ጢሞቴዎስ የሚባል አንድ ሰው ነበረ። በኃጢአትም ወድቆ አቤቱ ይቅር በለኝ ያለ የሚጮህና የሚያለቅስ ሆነ። ከሰማይም እንዲህ የሚል ቃል መጣ፣ አንተ ወንድምህን በመከራው ጊዜ ቸለል ያልከው ባትሆን እኔ ባልጣልኩም ነበር። ይህ አባት ደግሞ እንዲህ አለ፣ እኛ የወንድማችን በደል ብንሰውር እግዚአብሔርም በደላችን ይሰውርልናል። ይህ አባት ዕድሜውን በተጋድሎና በትሩፋት ሥራ ከፈጸመ በኋላ ወደ መልካም እርግና ደርሶ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ቀን የሮሜ ሊቀ ጳጳሳት አባ ሊባርዮስ አረፈ። ይህ አባት አርዮሳዊ በሆነ በሁለተኛው ቆስጠንጢኖስ ዘመን ተሾመ። የቆስጠንጢኖስም ወንድሙ ቁንስጣ በሮሜ ነግሶ ነበር። ሐዋርያዊ አትናቴዎስንና ጳውሎስን ከመንበረ ሲመታቸው ባሳደዳቸው ጊዜ እነርሱም ወደዚያ አባት ሊባርዮስ መጡ። ይረዳቸውም ዘንድ ለመኑት። እርሱም ተቀበላቸው። ከደብዳቤ ጋርም ወደ ንጉሥ ቁንስጣ ላካቸው። ንጉሡም ደብዳቤያቸውን ተቀብሎ በጎ ነገር እንዲያደርግላቸው ወደ መንበረ ሲመታቸውም እንዲመልሳቸው ወደ ወንድሙ ቁስጥንጥኖስ ደብዳቤ ጻፈላቸው። እርሱም የወንድሙን ደብዳቤ ባነበበ ጊዜ አትናቴዎስን ወደ መንበረ ሲመቱ እስክንድርያ፣ ጳጳሱንም ወደ መንበረ ሲመቱ ቁስጥንጥንያ መለሳቸው። ከዚህ በኋላ ቁንስጣ ንጉሥ በአመፀኞች በተገደለ ጊዜ ቁስጥንጥኖስ ወደዚህ አባት ሊባርዮስ መልእክት ላከ። ሐዋርያዊ አትናቴዎስን ያሳደደው ዘንድ የአርዮስንም ወገን እንዲቀበላቸው ብዙ ቃል ኪዳናትንም ገባለት። እርሱ ግን አልተቀበለውም፣ በምክሩም ከእርሱ አልተስማማም። ስለዚህ ይህን አባት ሊባርዮስን ሩቅ አገር አጋዘው። ከዚህ በኋላ ወንድሙ ቁንስጣን የገደለውን ጭፍራ ልኮ ገደለው። ከዚህ በኋላ ቆስጠንጢኖስ ወደ ሮሜ ከተማ ሄደ።
ስለዚህ አባት ልባሪዮስም የገዳማትና የአድባራት ሊቃውንት ካህናትም ሁሉ ወደ መንበረ ሲመቱ ይመልሰው ዘንድ ንጉሡን ለመኑት። እርሱም ምልጃቸውን ተቀብሎ ወደ መንበረ ሲመቱ መለሰው። ይህ አባት ወደ መንበሩ በተመለሰ ጊዜ በቀናች ሃይማኖት ይጸኑ ዘንድ ሁልጊዜ መንጋዎችን ማስተማር ጀመረ። ብዙ ድርሳናትና ተግሣጻትንም ደረሰ። የአርዮስ ወገኖችንም እየተቃረናቸው ኖረ። ያወገዛቸውና ያሳደዳቸውም ነበር። ከስደት ከተመለሰ በኋላ በ7 ዓመት በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ጳጉሜን 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ባይሞን ወይ ጴግሞን፣ 6ቱ ወንድሞች አብርሃም፣ ያዕቆብ፣ ዮሴፍ፣ ኢዮብ፣ ላስሎስና ዮሐንስ፣ ቅዱስ ሌባሪዮስ ሊቅ። ወርኃዊ በዓል የለም። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛም የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 22። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክት የሚያሳስቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየ